እኔ ፊክሽን አላነብም ሰዓቴን ነው ዌስት የሚያደርግብኝ በጣም ቁም ነገረኛ ሰው ነኝ ምናምን የምትሉ አይነት ሰው ናችሁ ዌል ፊክሽን ካላነበባችሁ ስቲል አንባቢ ሙሉ ሰው ያረጋል ቢሏችሁም ጎዶሎ ናችሁ ለማለት ነው I don't mean it as violence ግን ይሄን መጽሐፍ ልጠቀምና A Man Called ኦቭ የሚባል ሰውዬ ባይ ፍሬድሪክ ማክመን በጣም ቆንጆ መጽሐፍ ስለሆነ ፊክሽን ነው ለምን እንደምትጠቀሙ ብታነቡት ልንገራችሁ so ቁም ነገር ስታነቡ ሳይንስ ፖለቲክስ ሳይኮሎጂ whatever ስታነቡ የሚገነባ የጭንቅላታችን ክፍል አለ አይደለ ኢንተለጀንስ IQ የምንለው ነገር የኮግኒቲቭ አቢሊቲያችን የማሰብ የማመዛዘን ችሎታችን ምናምን ይዳብራል ግን የማይዳብር ክፍል አለ ከዛ ቁም ነገር ኮንኮት ኢሞሽናል ኢንተለጀንስ የስሜት ብስለት የሚባለው ነገር EQ የሚባለው ነገር ከነዚህ መጽሐፎች አታገኙትም አይመጣውም because ለምሳሌ አንድ ነገር ለምሳሌ እዚህ መጽሐፍ ላይ ያለው ሜን ቲም ስለሆነ ግሪፍ ጥልቅ ሐዘን ኦኬ ካራክተሩ ኦቭ ይባላል 59 አመቱ ነው ነጭናጫ ነው ነጭናጫ ሽማግሌ ነው ሲጀምር ሱቅ ሄዶ እየተጣላ ነው ይሄ ኦፓድ የሚባል ነገር አይፓዱን ማለት ነው ይሄ ኪቦርዱ ይታለ ምናምን ብቻ የሱቁን ልጆች ምርር ያረጋቸዋል ሂድ አንተ ምናምን ይተባባሉ እንትን ይሉበታል ቤቱ ይመጣና ድመት ቆማ ያያል በሩ ላይ ነጫነጫል ከድመት ጋር ይጣላል ጎረቤቶቹን እዚህ ጋር ፓርክ ማድረግ አይቻልም ነጭናጫ ሽማግሌ ነው በቃ ጆግ የሚያረግ ሰው ሲያይ ያናደዋል ከሁሉም ነገር ይወደቁ ይላቸዋል ዲስክሪፕሽኑ መሮጥም አልቻሉበትም ወክ ማድረግም አልቻሉበትም መሃል ላይ ወይ ፍጥነት መራመድ ነው ወይ ቀስ ብሎ መሮጥ ነው ጆግ ማድረግና አገላለጹ ራሱ ይወድላፍ አብራችሁ ትቃላችሁ ታለቅሳላችሁ ከዚህ መጽሐፍ ጋር ፊል ታረጋላችሁ ፊል ማድረግ ደግሞ የኢሞሽናል ኢንተለጀንስ ዋና መሰረታዊ ነገር ነው ሰው ፊሊንግን ለመረዳት በስሜት ነገር በስል ለመሆን ስሜቱን ሊሰማው ይገባል ኦኬ ስለማታውቁት ነገር ልትበስሉ አትችሉምና back to ኦቭ እንደዚህ ነጭናጫ ምናምን ሰውዬ ነው ግን ይሄ መጽሐፍ ምን ያስገድዳችኋል ወደ ሰውዬው ውስጥ እንድትገቡ ይሄ ነጭናጫ ሰውዬ ብታብላችሁ መንገድ ላይ የምታልፉትን ሽማግሌ ጭንቅላት ውስጥ እንድትገቡ ወደ ልቡ ሐሳቡና አክሽኑ እንዴት እንደሚለያይ ወደ ሪያሊቲ ይወስዳችኋል ነው ወደ ውስጡ ሲወስዳችሁ ኦቭ ማለት ሚስቱ ሶንጃ 6 ወሯ አካባቢ ነው ከሞተችበት በጣም ነበር የሚወዳት ብቸኛ የነበረችው እሷ ነበረችና his inside is shattered ውስጡ ስብርብር ብሏል ከባድ ግሪፍ ጥልቅ የሆነ ሐዘን ላይ ነውና ያንን ሻተሩም እንደሚያደርገው ስለማያውቅ ኢሞሽናሊ በጣም ክሎዝድ ኦፍ ስቲፍ የሆነ ሰውዬ ነውና ራሱን ስብስብ አድርጎ እንትን ለማለት የተጠቀማት ዲፌንስ ናት እቺ ነጭንጩ ተንኮለኛ ሆኖ ክፉ ሆኖ ሰው ጠልቶ ምናምን አይደለም he's just trying to protect himself እና እሷን ሊቀላቀላት ራሱን ለማጥፋት እየተዘጋጀ ነው መጽሐፉ ጀምሮ ገባ ሲል you would start to understand እና you would cry እኔ አሁን ታሪኩን ስለማቀው ተመልሼ ገና ሁለተኛ ገጽ ላይ ስደርስ ነው ማልቀስ መጀመሪያው you would feel ከዚህ መጽሐፍ ጋር አብራችሁ and አገላለጻለች የሆነ ኮት something inside a man goes to pieces when he has to bury the only person who ever understood him ይላል ብቸኛ በህይወቱ ተረድቶት የነበረውን ሰው ሲቀብር ውስጡ ስብርብር ይላል ማለት ነው and often ከአክሽኖቹ ከመናምኑ ውስጡን ሲያስገባችሁ መጽሐፉ you would see ሚስልበት ልክ እንዲታያችሁ አሁን ግሪፍን ሐዘኑን በባዶነት በከለር አድርጎ ይስለዋል ፍሬድሪክ ባክመን በጣም ጎበዝ ጸሐፊ ነው በነገራችሁ ላይ ከሷ በፊት ከሶንጃ ከሚስቱ በፊት የነበረውን የኦቨን ላይፍ ምን ብሎ ይገልጸዋል ሙሉ በሙሉ ጥቁርና ነጭ ነበርና እሷ ብቻ የነበረችው ከለር በህይወቱ ከዛ እሷ ስትሞት ያ ከለር ሄደበት ነገር ነውና ባዶነቱን በከለር አስቀምጦት ያን ባዶነት 6 ወር አልፏታል ከሞተች ጧት ይነሳና ልክ እሷ ያለች የሚያረግ የነበረውን ነገር ለምሳሌ ሬዲኤተሩን የቤቱን ማሞቂያዎች ታበራራበት ነበር እሱ ይቆጣል ምናምን ብሎ ሲያጠፋ ቶሎ ብሎ ጧት ተነስቶ እቺ ቆይ ሳላያት አበራርታ ይሆን እንዴ ብሎ 6 ወር ነው ከሞተች ማይንድ ዩ ሄዶ ያጠፋፋል እዚህ አታስቀምጥ የምትለውን ላይ መስቀል ያለበትን ነገር ደሞ ካየች ይደብራታል ብሎ ሄዶ ይሰቅላል everything he does ህይወቱ ልክ እሷ እንዳለች አርጎ ነው የሚኖረው because ካለሷ it's empty completely empty እና the quote ምን ይላል he was a man of black and white and she was color all the color he had የጥቁርና ነጭ ሰው ነበር እሱ በቃ ጥቁርና ነጭ ነበር ህይወቱና እሷ ነበረች ከለር እሷ ብቻ ነበረች ከለር ካለሷ ባዶ ሆነ
ጥቁርና ነጭ ሆነ፣ ህይወቱ ኤምፕቲ ሆነና that's why he's ራሱን ለማጥፋት ሳይሆን ሊትራሊ በቃ እንደ የሆነ ካልኩሌት አድርጎ በቃ ወደ አንቺ ልምጣ ምን እሰራለሁ እዚህ አይነት ፋክቹዋል ነገር አድርጎ ነው እንትን የሚለውና እሱ ፊልም ማድረግ አለመቻሉ ድርቅ ብሎ ግን ካለሷ እንዴት መኖር እንዳልቻለ at the same time without being able to emotional experience ማድረግ መግለጽ ሳይችል ድርቅ ብሎ እንደ ሮቦት ግን ደግሞ shattered ሆኖ መኖሩን ስታዩ እሱ ያላዘነውን ሀዘን ወይ ደግሞ እሱ መግለጽ ያልቻለውን እኔ ይገልጽለታለሁ፣ እኔ ያለቅስለታለሁ አብሬው ከኦፍ ጋር I'm dramatic but I'm emotional which is okay እና it just takes you in በቃ ሰው ሲሄድባችሁ ወይም ሰው ስታጡት የምትናፍቁት በጣም ትንንሽ ነገሮች ነው ይላል። የሆነ overly dramatic ወይም romantic ሰው አይደለም ግን ፈገግታዋን and አልጋ ላይ ትገላባበጣውን ወይም ደግሞ ይሄን ነገር አስተካክል ምናምን የምትለውን የሆነ ነገር ለሷ ብሎ ፊክስ ማድረግ እንኳን ሰው ይናፍቃል ይላል። ብዙ የሚገራርሙ ውበት የሚገራርሙ ደፍት ያላቸው ውስጣችሁ የሚኮረኩሩ አገላለጾች አሉት መጽሐፉ። it just I love it read it አንድ ሞር ነገር ልጨምርላችሁ ብዙ ፖይንት ማንሳት እችላለሁ ግን ሌሎች ሰዎችን ስናቀርብ ኢቭን እንደ ኦቭ ያሉ ግትር ያሉ ኢሞሽናሊ ስታንትድ ሰዎችን በተለያየ መንገድ እንዳለ ሁሉም ሰው ቁጭ ብሎ እንደ ቴራፒ አውርቶ ወይኛ ማዳመጥ በፈለግንበት እኛ በለመድነው መልኩ መሆን ግዴታ እንደሌለበት ያነሳልና አንድ ጎረቤቱ እርጉዝ ጎረቤቱ አዲስ ነው ሙቭ ያደረጉት ብዙ ልጆች አሏት ምናምን ነው ታሪክ ውስጥ መጀመሪያ አካባቢ ነው የምትገባው ራሱን ሊያጠፋ እየሞከረ ነው the way he goes about his suicide ራሱ በጣም ነው የሚገርማችሁ መቃብሩ ጋር ሄዶ ቆሞ ሲያወራት በጣም ነው የሚያስቃችሁ መታ እያረገ እንደዚህ እኮ አሉ ይሄን ደግሞ ለሁለት ከገዛው ቀንሳለሁ አሉ ምናምንና ሁለቱንም ገዝቼው መጣሁኝ ምናምን እያለ ከሚስቱ ጋር ራሱ መቃብሩ ጋር ሄዶ ሲያወራ በሳቅ ነው የምትሞቱትና at the same time እየሳቃችሁ ነው የምታለቅሱት ወላሂ እየሳቅኩ ነው ማለቅሰው for the most part ብቻ የአክሽን ሰው ነው የሆነ ነገር ማድረግ ይወዳል ለሚስቱ ፍቅሩ የሚገልጽ የነበረው ሁሌ አጠገቧ ነው ሁሌ እንከባከባታል የሚያስፈልገውን ነገር ከስር ያደርግላታል በአክሽን ነው ሰውየው ቃላት የለውም he doesn't have that emotional openness he doesn't have the vocabulary ግን vocabulary የለውም ብላ አልተወችውም እቺ ጎረቤቷ ሚስቱም አልተወችውም ነበር obviously that's why he loved her and she understood him እቺም ጎረቤት ተመጣለች ታንኳኳለች የአክሽን ሰው ነው ብያቸዋለሁ አይደል men are who they are ሰዎች ሰው የሚሆኑት በሚያረጉት ነው እንጂ በሚሉት ነገር አይደለም የሚለው አባባል አለውና እርዳታ ጠይቀዋለች እቺ ገና ሲመጡ መኪናቸው ሪቨርስ ማረጋግጧቸው ተሳድቦ ተነጫንጨው ምናምን በስነ ስርዓት ሪቨርስ አርጎ አስገባላቸው ሲጀመር እዚህ ጋር መኪና መንዳት አይቻልም እያለ ለመጠገኛ ቱል ምናምን ሲያስፈልግ ልጆቿን እየላከች እየተነጫነጨ ምግብ እየሰጡት ስቲል እየተነጫነጨ ምናምን እያለ በስራ በአክሽን ዩዝፉልነስ እንዲሰማው እያረገች because the reason he was going to kill himself ሲጀመር ምንም ጥቅም የለኝም እዚህ ምን ሰራለው ነበር the point ሚስቱ ሞታ ራሱ ትንሽ ወር ቆይቶ ከስራ ሲያባሩት the moment they fired him fire ሳይሆን ሪታየር አርክ በቃ እድሜ በቃ የተባለ ቀን ሰው እንዴት ቁጭ ብሎ ሞት ይጠበቃል በሚል ዩዝለስነስ ነበር ራሱን ወደ ማጥፋት የገፋፋውና ሊሰራ ነገር ሰጠችው ኃላፊነት ሰጠችው ባሏ ኢንጁሪ አጋጠመውና የሆነ መስኮት ሊሰራ ሲል እሱን መጠየቅ ጀመረች መኪና መንዳት አስተማራት በጣም ደስ የምትል ካራክተር ናት ልጆቿ ባሏ ምናምን እና everything is really funny at the same time እየሳቃቸው ነው መታዩትና ይሄንን ነገር ስትሰጠው የሚሰራ ነገር እየተነጫነጨ ሲሰራ ሲያግዝ ምናምን that usefulness ወደ ኮሚኒቲ አስገባው ሰው አገኘ ብቸኝነት አልተሰማውም uselessness አልተሰማውም እያለ he lived እስከሚ natural death እስከሚሞት ድረስ ሞተ ኖረ natural death እስከሚሞት ድረስ ኖረና she had this way of የሰው ማንነት አይታ ግዴታ እንደኛ ካልሆነ ጸባዩ እንደኛ መግለጽ ካልቻለ ምናምን ቁጭ ብሎ እንደ ቴራፒ heart to heart ካላወራ አላለችም she saw that he's struggling እንደዚህ አርጋ በሚሰራ ነገር አስገባችው ቤተሰብ አንተን አረጋችው ማለት ነው to the end ጭንጭን ያረጋ አብሯቸው በጎረቤትነት ኖረ ሞተ and that was an amazing lesson on how ሰዎችን ፐርፌክትም ሳይሆኑም አንደርስታንድ አድርገን እንዴት እንደምናስገባቸው I loved it so my point ወደ ማጠቃለያው እንሂድና ፖለቲክስ አነበባችሁ ሳይንስ አነበባችሁ ምናምን how the world works ከላይ ዓለም እንዴት ነው የሚሰራው ይሄ ነው ምናምን በሚል እንትን ይሰጣችኋል ፊልም ደግሞ ሰዎች በዛ how the world work ውስጥ ሲንቀሳቀሱ በዚህ እንትን ዓለም ላይ ሲያጋጥማቸው ምናምን ታያላችሁ በእንደዚህ አይነት ደፕስ ያለው ፊክሽን ስታነቡ ወደ እነዛ ሰዎች ውስጥ
ውስጣዊ ዓለም ትሄዳላችሁ። you would start to understand because ያንን ስሜታቸውን ያ ስሜት ክብደቱን how they feel how it feels ለእናንተም ስለሚሰማችሁ ለራሳችሁ እንኳን ኢሞሽናል ቮይድ መታረጉ አይነት ሰው ብትሆኑ የሰውን ግሪፍ ሀዘን ሲሰማችሁ ፍንፍን አርጋችሁ ቆልፋችሁ ድንዘዝ ብላችሁ ብትኖሩ ሰው ሲያዘን ምን እንደሚመስል ያቀምሳችሁና በሱ በኩል መብሰል በሱ በኩል ስሜት መረዳት ተጀምራላችሁና it is very important if you're not already doing it ጥሩ የሆነ ኢሞሽናሊ ኦፕን የሆነ ኤክስፕሬሲቭ የሆነ ፊክሽን ማንበብ ለኢሞሽናል ኢንተለጀንሳችሁ በጣም ጠቃሚ ነው። ኢሞሽናል ኢንተለጀንስ ከሌላችሁ ደግሞ የማሰብ ችሎታችሁ ሲጀመር ኮምፕሮማይዝድ ነው። ዞሮ ዞሮ ያን ሁሉ እውቀት ቀስማችሁ ያን ሁሉ መጽሐፍ አንብባችሁ በስነ ስርዓት ላታስቡ ነው። isn't that sad? ምን ትላላችሁ? ተሳስተሻል እንዳትሉኝ I know I'm right። ጨርሻለሁ። ቻው